ሙስሊሙም ሆናችሁ ኦርቶዶክስ ከከፋችሁ ይክፋችሁ እንጂ እኔ እውነቱን ከመናገር ወደ ኋላ አልልም። ሰላም ጤና ይስጥልኝ የኤርሚ የዩቲዩብ እና የቲክቶክ ቤተሰቦች እንዴት ናችሁ? ዛሬ አንድ ቪዲዮ ይዤ መጥቻለሁ። በዛ ላይ በደንብ ማውራት የምፈልገው ነገሮች አሉ። ምክንያቱም በሃይማኖታችን ዙሪያ ሙስሊምም ሆነ ኦርቶዶክስ ጠንካራ ሆነን በሃይማኖታችንን ስንወድ ስናከብር ነው አይደለ? ሌላ ሰው መጥቶ የኛን የሚወድልን ወይም የሚያከብርልን። ዛሬ ስለ ሃይማኖት ላወራ ፈልጌ አልነበረም፣ ግን የሆነ ቪዲዮ አስገድዶኝ ነው። ቪዲዮውን ጋብዣችሁ ልመለስና የምናወራ ይሆናል። እኔስ ምን ልሁን ሰለላሁ ዐለይሂ ናፍቆቷ ሳበደኝ ሰለላሁ ዐለይሂ ወይ ሂጅ አላየሁት ሰለላሁ ዐለይሂ ወይ መጥቶ አልወሰደኝ ሰለላሁ ዐለይሂ ወንጀሌ በዝቶ ነው ሰለላሁ ዐለይሂ ለማየት ያገደኝ ሰለላሁ እና ቪዲዮ እንዳያችሁት ነው። መስቀሉን አርጎ አንገቱ ላይ እንደዛ ማሽቃበጥ ተገቢ ነው ብዬ አላስብም። አንደኛ ሃይማኖቱን ከወደድከው እና ከተመቸህ ሃይማኖትህን መቀየር። ምክንያቱም ኦርቶዶክስ እምነት ተከታይ ስትሆን የራስህን ስትወድ የራስህን ስታከብር ለራስህ ልዩ ክብር ሲኖር ማንኛውም እንዲያከብሩልህ እንዲወዱልህ ያግዛል። ከዛ በተረፈ ግን እንደዚህ ስላሽቃበጠ እንደዚህ መስቀልህን አርገህ የነሱን መንዙማ ወይም ነሽዳ ስላልክ ይወዱኛል ማለት ሳይሆን ይሄ ፎሎ መሰብሰብና ሌላ ፍለጋ ነው። ግን ማንኛችንም ቢሆን ሙስሊምና ኦርቶዶክስ አንድ ነን። አንድ የሚያደርገን ነገር ደግሞ ሃይማኖታችን አይደለም። በሃይማኖታችን በጣም ልዩነት አለ። ምክንያቱም ሙስሊም በሚያምንበት እኛ እናምንም፣ እኛ በመናምንበት ሙስሊሞች አያምኑም። ግን በዛ መሃል ግን አንድ የሚያደርገን ሰው ሁሉ አንድ ነው። ምክንያቱም ሰውነታችን ያመሳስለናል። ሲቀጥል አማራ ነን፣ ኢትዮጵያዊ ነን። አማራነታችን አንድነታችን ኩራታችን ነው። እሱ ያገናኘናል። ሌላ እምነት ተከታዩም ኦሮሞም ትግራይም ማንኛውም ቢሆን ማንነታችን ያገናኘናል። በሃይማኖት ዙሪያ ደግሞ በጣም ልዩነት አለ። ምክንያቱም እኛ በመናምንበት እነሱ አያምኑም፣ እነሱ በሚያምኑበት እኛ አናምንም። ያው የምትወዱ የምታከብሩ ከሆነ ደግሞ በዓልም ሆነ ምንም መጣ የተወደዳችሁ የተከበራችሁ የሙስሊም ቤተሰቦቼ እንኳን አደረሳችሁ። ይሄ መልካም ቅንነት ነው። ከዛ በተረፈ ግን ቶብ ለብሳችሁ እንደገና እጃችሁ ላይ መቁጠሪያ ይዛችሁ ማሸብሸቡ ማሽቃበጥ ይባላል። ምክንያቱም ያ ቶብ ያ መቁጠሪያ የተፈቀደው በእነሱ ሃይማኖት ብቻና ብቻ ነው። ግን እንኳን አደረሳችሁ ቪዲዮ በጣም አሪፍ ነገር ነው። ፍቅርህን መውደድህን መግለጽህ ነው። የተወደዳችሁ የተከበራችሁ የሙስሊም ቤተሰቦቼ እንኳን ለሮመዳን ከሆነ እንኳን ለሮመዳን በዓል በሰላም አደረሳችሁ። ያ መልካምነትና ቅንነት ነው። ከዛም በተረፈ ግን እንደዚህ መስቀልህን አርገህ ማሽቃበጡ ወይም ማሸብሸቡ ተገቢ ነው ብዬ አላስብም። ካልሆነ ደግሞ ሃይማኖትህን ወይም ጥቅልል ብለህ መቀየር ወደ የምትፈልገው እምነት የመከተል መብት አለ። በኦርቶዶክስ ውስጥ ስትሆን በማንኛውም ነገር ነፃነት አለ። የሙስሊም ጓደኛ የሙስሊም ቤተሰብ የሌለው የለም እኮ። ሁላችንም የሙስሊም ጓደኛ የሙስሊም ቤተሰብ አለን አይደለ? አሁን እዛ መስጂድና ቤተክርስቲያኑ ቅርብ ሆኖልን ምን ችግር አለው? እኔም በነጠላ ለብሼ እሱም በራሱ በቶቡ በመቁጠሪያው አጊጦ ደምቆ ተውቦ ተያይዘን ቤተክርስቲያን እኔም እሱም መስጂድ ደርሶ አብረን ብንመለስ በጣም ያደስ ይላል። ምክንያቱም እሱም በራሱ ሃይማኖት ኮርቶ ነው፣ እኔም በራሴ ሃይማኖት ኮርቼ ነው። ግን እሱን ለማስደሰት ብዬ ለሱ ብዬ ቶብ ለብሼ መቁጠሪያ ይዤ ከሱ ጋር ማሽቃበጡ ያ ተገቢ ነው ብዬ አላስብም። ሙስሊሞችም ሆናችሁ ኦርቶዶክሶች በዚህ ቪዲዮ ሐሳቤ ካልተመቻችሁ ወይም ትክክል አይደለም ካላችሁ ደግሞ ኮሜንት ሴክሽን ላይ ጥሩ አስተያየት ስጡኝ፣ እቀበላለሁ። ግን እንደኔ ሐሳብ ይሄ ተገቢ አይደለም። ምክንያቱም አንድ ሰው የሚወደደው የሚከበረው የራሱን ሃይማኖት ሲወድ ለራሱ ክብር ሲኖረው የራሱን የሃይማኖቱን ዋጋ ሲያቅ ነው። በዛ ላይ ደግሞ እናንተ የሱን ሃይማኖት ትወዱለታላችሁ፣ ታከብሩታላችሁ። ያ ሰው የራሱን ስለሚወድ ብቻ ታከብሩለታላችሁ። ምክንያቱም ሳያከብሩ መከበር የለም። እናንተን ሳከብራችሁ እናንተ እኔን ታከብሩኛላችሁ። ከዛ በተረፈ ግን እንደዚህ ማሸብሸብ እንደዚህ የሆነ በቃ ማሽቃበጥ ነው በጥቅሉ በለኔ መስሎ የታየኝ ማሽቃበጥ እንጂ ከዛ በተረፈ ነገር ሌላ ለውጥ አለው ብዬ አላስብም። እና ወንድሜ መጀመሪያ የራስህን ሃይማኖት ውደድ፣ ስለ ራስህ ሃይማኖት እወቅ። ያኔ ማንኛውም እምነት ተከታዮች ይወዱሃል። ካልሆነ ደግሞ ሃይማኖትህን ባጭሩ መንገድ መቀየር ነው። ከተመቸ ከናፈቁ ያን ነገር ውስጥህን የሚነካ ከሆነ ጥቅልል ብሎ መሄድ ነው። እዛም መርገጡ ተገቢ አይደለም። ግን የሙስሊም ቤተሰቦቻችን ፍቅር መግለጽ ከፈለክ ደግሞ እንደዚሁ ጀስት
እንኳን አደረሳችሁ ከሆነ የተወደዳችሁ የተከበራችሁ የሙስሊም ቤተሰቦቼ እንኳን አደረሳችሁ። የአረፋን በዓል ከሆነ የሮመዳንን በዓል ከሆነ እንደገና እነሱም የኛን መዝሙር ዘምረው ነጠላ ለብሰው ከሚያሸበሽቡልን ይልቅ የተወደዳችሁ የተከበራችሁ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ቢሉን ያ ፍቅር፣ አንድነት፣ ሰብአዊነት በቃ አለ አይደለ ፍቅር በመሃላችን እንዳለ ያሰፍናል። በባህላችን ፍቅር እንዳለ ይታያል። ከዛ በተረፈ ግን እዚህ ጋር ወጥቼ ቶባችሁን ለብቼ እንኳን አደረሰሽ እያልኩ እንደዚህ ባሸበሽም ያ ተገቢ አይደለም። ምክንያቱም እኛን አንድ የሚያደርገን ማንነታችን እንጂ ሃይማኖታችን አይደለም። ምክንያቱም ኦርቶዶክስና ሙስሊም ብዙ የሃይማኖት ልዩነት አለን። እኛ በምናምንበት ዙሪያ አያምኑም፣ እነሱ በሚያምኑበት በጥቅሉ አናምንም። ያም ሆኖ ግን ማንነታችን አንድ ያደርገናል። የምንኖረው አንድ ሀገር ላይ ነው፣ አንድ ኢትዮጵያ ብለን ስለሆነ በማንነታችን አንድ ብንሆን፣ በተለይ በአማራነታችን አንድ ብንሆን በጣም ደስ ይለኛል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እና እንደዚህ ማሽቃበጡ ተገቢ አይደለም ብዬ አስባለሁ። እስኪ የተሳሳትኩት ካለ ደግሞ እናንተ በፍቅር ኤርሚ እዚህ ጋር ስህተት ነው ታረም ብላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ እታረማለሁኝ። ምክንያቱም በዚህ ሰዓት ፍቅር ነው እንጂ የምንፈልገው እኛ ሌላ ፖለቲካ ወይም ማባላት ማያያዝ ሳይሆን እኛ የምንፈልገው ፍቅርና ፍቅር ብቻ ነው። በተለይ እኔ ፍቅር እፈልጋለሁኝ፣ ግን ማሽቃበጥ ሳይሆን ደግሞ ሙስሊሞችን የሚወዱኝ የራሴን ሃይማኖት ስወድ፣ በራሴ ሃይማኖት ጠንካራ ስሆን፣ ሳከብራችሁ እናንተም ትወዱኛላችሁ፣ ታከብሩኛላችሁ። ምክንያቱም ማንም ሳያከብር የሚከበር የለም። እኔ እናንተን ሳከብራችሁ እናንተ እኔን ታከብሩኛላችሁ። እና ፋሚሊ እንደዚህ ከማሸብሸቡ ሙስሊሞች ነጠላ ለብሰው እንደዚህ የኦርቶዶክስን መስቀል አድርገው ሳይሆን የወዳጅነታቸውን ፍቅራቸውን መግለጽ ያለባቸው የተወደዳችሁ የተከበራችሁ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። ያ ትልቅ ነገር ነው፣ ክብር ነው። ማርያም እንምላችሁ። ግን እኛም ሙስሊም ቤተሰቦቻችንን ፍቅራችንን መግለጽ ስንፈልግ በቅንነትና በራሳችንን ሃይማኖት በማይነካ መልኩ መሆን አለበት። መስቀል አንጠልጥሎ እዚህ ጋር መስቀል ተሸክሞ ያዙ ይልቀቁኝ ማለት ጥሩ አይመስለኝም። የተወደዳችሁ የተከበራችሁ የሙስሊም ቤተሰቦች እንኳን አደረሳችሁ። ያ በጣም አሪፍና ጥሩ ነገር ነው። እና ፋሚሊ የተሳሳትኩት ወይም ያጠፋሁት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ፣ እታረማለሁ። እኛ አንድ ነን፣ ሙስሊምና ኦርቶዶክስ አንድ ነን። አንድ የሚያደርገን ደግሞ ሃይማኖታችን ሳይሆን ማንነታችን ነው። ማንነታችን አማራ ነን። ያው አማራ ደግሞ በማንነታችን አንድ መሆን እንጂ የሃይማኖታችሁ የራሳችሁን ሃይማኖት ስትወዱ ደግሞ እኛም የእናንተን እናከብራለን። እኔም የራሴን ሃይማኖት ስወድና ሳከብር እናንተም የኔን ታከብሩልኛላችሁ። እስካሁን የተከታተላችሁ ፋሚሊዎቼ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ።